ጤና ይስጥልን። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ህገ መንግስታዊ ልዩ ጥቅም አስመልክቶ የቀረበ መግለጫ። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ሰፊ ምክክር ካካሄዱበት በኋላ በተወካዮቻቸው አማካይነት ያጸደቁት ህገ መንግስት የሁሉንም ህዝቦች መብቶችና ጥቅሞች ያስጠበቀ ነው። ህገ መንግስቱም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የቃል ኪዳን ሰነድ ሲሆን ዓላማውም በህዝቦች መፈቃቀድና ፍላጎት እንደዚሁም ዲሞክራሲያዊ አንድነትን ለማጎልበት እንዲቻል በጋራ ያፈሯቸው ሴቶችና ሀብቶች እንዲሁም ትስስሮች እንዳሏቸው በማመን በታሪካቸው ሂደት ውስጥ ያጎለበቷቸውን የጋራ ጉዳዮች ይበልጥ ለማበልጸግና የተዛቡ ግንኙነቶችንም በማረም አንድ ጠንካራ የጋራ ኢኮኖሚያዊ ማህበረሰብና የጋራ ፖለቲካዊ ማህበረሰብ ለመገንባትና ለማጠናከር የታለመ ነው። ይህንንም በማድረግ በሀገራችን ዘላቂ ሰላምና ዋስትና ያለው ዲሞክራሲ እንዲሰፍንና ፈጣንና ህዝቡ በየደረጃው ተጠቃሚ የሚሆንበትን ኢኮኖሚያዊና ማህበራዊ ልማት ለማፋጠን በራሳቸው ፈቃድና በፍላጎታቸው የመረጡት መሆኑን በጽኑ የሚያምኑበት ነው። የኦሮሚያ ክልል በአዲስ አበባ ከተማ ያለውን ልዩ ጥቅም በህገ መንግስቱ እንዲሰፍር ያደረጉት የኦሮሞን ህዝብ ጨምሮ መላው ሀገራችን ህዝቦች ናቸው። የመረጡት የፌዴራላዊ ዲሞክራሲያዊ ስርዓት የፌዴራል መንግስትና የክልሎች መንግስታት እንደሚኖሩ የሚደነግግ በመሆኑ የፌዴራል መንግስቱ መቀመጫ የሆነች ከተማ መመረጥ ስለነበረበትም የኦሮሞ ህዝብም ሆነ መላው ሀገራችን ህዝቦች በኦሮሚያ ክልል እምብርት ላይ ያለችውን የአዲስ አበባ ከተማን የፌዴራሉ መንግስት መቀመጫ አድርገው መርጧታል። ይህም በህገ መንግስቱ እንዲሰፍር አድርገዋል። ይህንን ውሳኔያቸውን መሰረት በማድረግም በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ የሚከተለውን አስፍረዋል። የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምና የመሳሰሉትን ጉዳዮች በተመለከተ እንደዚሁም አዲስ አበባ በኦሮሚያ ክልል መሃል የምትገኝ በመሆኗ የሚነሱ ሁለቱን የሚያሳስሩ አስተዳደራዊ ጉዳዮችን በተመለከተ ያለው ልዩ ጥቅም ይጠበቅላታል፣ ዝርዝሩ በህግ ይወሰናል በማለት ደንግጓል። ይህንን የአዲስ አበባ ነዋሪ ህዝብ ጨምሮ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በጋራ የቃል ኪዳን ሰነዳቸው ያሰፈሩትን ጉዳይ በዝርዝር ህግ መመለስ የሚያስፈልግ በመሆኑ የህገ መንግስቱን መንፈስ ተከትሎ ዝርዝሩ እንዲሰራ ተደርጓል። ዝርዝሩን ለመስራት ግብዓት እንዲሁም በክልሉ ገዢ ፓርቲ ኦህዴድና በኦሮሚያ ክልል በአዲስ አበባ አስተዳደርና በፌዴራል ደረጃ ከተለያዩ አካላት ጋር ውይይቶች ሲካሄዱ ቆይተው በመጨረሻ በኢህአዴግ ስራ አስፈጻሚ ደረጃ በዝርዝር ታይቶ የመንግስት ህጋዊ ተቋማት መክረውባቸው ህግ ሆኖ እንዲወጣ ከስምምነት ላይ ተደርሷል። በዚህ